ትረስት ዩር ኢንቱዊሽን ይላሉ ፈረንጆች። ስሜታቸውን መከተል ግን ትክክለኛ ስሜት ነው አይደለም የሚለውን በኋላ ልብ አመላልሶት ናላ ወርሶት ተንትኖት አመስጥሮት ሊያቀርበው ይችላል። ለምሳሌ አደጋ የሚፈጠር ከሆነ መከራ ሊመጣብሽ ከሆነ የሆነ ችግር ሊመጣ ከሆነ ሁከተ አማዎት ይባላል። አንጀትሽ ይታወካል። ሐዘን ቅርብ ቤተሰብ ወይ መኪና ሊገጫ ይሁን ሊሞት ይሁን ብቻ የሆነ ነገር ንብረትሽ ሊቃጠል ይሁን ሊጠፋ ይሁን ብቻ እንደ አላርም ነው። ድንገት ነው ሳታስቢ የሚፈጠረው። ይሄ አስበሽ አቅደሽ አይደለም። በድንገት አንጀትሽ እንደ ቡጢ እንደዚህ ያለ ቦክሰኛ እጁን እንደሚጨብጥ ሆድሽ ይጠነክራል። እዚህ አካባቢ በጣም ነው የሚጠነክረው እና በቃ የጤነኝነት ስሜት አይሰማሽም። ይሄ ምንድነው የምታውቂው መሰለሽ? በድንገት የሚከሰት ነው እንጂ አስበሽው አይደለም። ይሄ ስሜት አሁን ሰዎች መለየት ስላለባቸው ይሄ ስሜት እግዚአብሔር ሲሾመው ልክ እንደ ውሃ ማዕበል ነው። ጎርፍ በድንገት እንደሚመጣ እንደሚያጥለቀልቅ ሳይታሰብ ነፋስ አነሳስቶት ይሄም ሳታስብ የሚነሳ ስሜት ነው። ይሄ አንጎልሽ ልብሽ ከመረዳቱ በፊት የሚፈጠር ስሜት። ምሳሌ የሆነ ቦታ ውስጥ ሆነሽ ድንገት ውጪ ከዚህ ቦታ የሚል ስሜት ቢሰማሽ ቶሎ መውጣት አለብሽ ነው። ምን እንደሆነ አታቂው። በድንገት ነው ውጪ ያለ። ልክ ከወጣሽ በኋላ ቤቱ ሊቃጠል ይችላል፣ ሊፈነዳ ይችላል። የሆነ ነገር አንቺ ያለሽበት ቦታ ላይ ከላይ ወድቆ አደጋ ሊያደርስብሽ ይችላል። ስለዚህ ይሄ ቀድሞ ይነግርሻል። ምክንያቱም ነፍስ አዋቂት ስለሆነች ቀድማ ሄዳ ልታይ ትችላለች። ስጋ ባያውቅ ተዋህደው ነው የሚኖሩት። ስለዚህ ይሄ ስሜቱ እንዴት ይገለጻል በቅዱስ መጽሐፍ ላይ መሰለሽ? ለሳነባቸው ማስታወሻ ያስኳቸዋሉ። አንደኛው ኢዮብ 30 ቁጥር 27 ላይ አንጀቴ ፈላች አላረፈችም፣ የመከራም ዘመን መጣችብኝ ይላል። አንጀቴ ፈላች ይላል። በቃ እንደ ሙቅ ውሃ ነው የፈላችሁ ማለት ነውና የመከራ ዘመን መጣችብኝ ይላል። ስለዚህ አንጀትሽ ውስጥ እንዲህ አይነት ስሜት ከመጣ ከፈላ ከታወከ የሚመጣ መከራ አለ ነው የሚልሽ። እንግዲህ ይሄን ለሰው በጣም ወሳኝ ነገር ነው። ይሄ ማለት በጣም ያለማወቅ የደመነፍስ ግብር ብቻ አይደለም። አንዳንዱ ደመነፍስ ይላሉ። ደመነፍስ ማለታቸው በእርግጥ ደመነፍስም አዋቂት ነፍስም ራሽናል ሶልም አለ። ሁለቱንም አስተባብረናል። ምናምን መርምረሽው ሳይሆን ድንገት የሚከሰት ድምፅ ስለሆነ ነውና ልክ እንደ ነቢይ ከአካላዊ ማንነትሽ ለአንቺ የሚመጣ ማስጠንቀቂያ ከአንቺው ለአንቺው በአንቺው መልእክት ነው። በቃ በዚህ አንጀቴ ያለ እኮ ነቢዩ ተንሰፈሰፈ፣ ታወከ፣ የመከራ ዘመን መጣብኝ አለ። ስለዚህ ይሄ ስሜት ሲሰማሽ ፈጥነሽ የራስሽን እርምጃ መውሰድ ያንቺ ስራ ነው። ጸለይ ካለብሽ፣ ከዛ ቦታ መልቀቅ ካለብሽ፣ መሸሽ ካለብሽ፣ መሄድ ካለብሽ፣ ማድረግ ያለብሽን ነገር ማድረግ ያለብሽ አንቺ ነሽ። ይሄ የመጀመሪያው ነው። ሁለተኛው የደስታ ስሜት ደግሞ ሲመጣ የሆነ ፍቅር ሊመጣ ሲል፣ ደስታ ሊመጣ ሲል፣ የሆነ ነገር ሊመጣ ሲል አንጀትሽ ደግሞ በአንጻሩ ደስ ይለዋል። እንደው ፈረንጆች በቢራቢሮ ክንፍ ነው የሚመስሉት የደስታውን ስሜት እና ያለማቋረጥ ይርገበገባል። እንደ ቢራቢሮ ክንፍ ውስጥሽ የሆነ ደስ የሚል ስሜት አለው፣ ይርገበገባል። ለዚህ ነው ከቢራቢሮ ጋር እንደውም የሚያያይዙት ምንድነው፣ ቢራቢሮዎች በክንፋቸውና በሆዳቸው ባሉ ነርቮች ነው የሚጠቀሙት እንጂ በአንጎላቸው መረጃ ያዘጋጁ። ይሄም በተመሳሳይ መልኩ ከብሬንሽ በፊት አንጀትሽ አወቀው ነው አስተዋለው። ገና እኮ ብሬንሽ መረጃ አልተነተነም፣ ልብሽ አላመላለሰም። ከአንጎልሽ ከልብሽ በፊት ምንሽ አወቀው? የመጀመሪያው ቦታ ኩላሊትሽ ወይም አንጀትሽ አወቀውና እንደ ቢራቢሮ ክንፍ ነው ውስጥሽን እንደው የሚያተረማመስ። ይሄ ደግሞ የደስታ ስሜት ነው። ደስታ በጣም ደስታ ሲሰማሽ የሆነ የደስታ ነገር ሊመጣልሽ ሲል የሚሰማሽ ስሜት ነውና ያን ጊዜ ከአንጀት ወደ አንጎል የሚያረጋጋ መልእክት ነው የሚልከው። በጣም ያረጋጋ ሰላማዊ መልእክት ይልካል። እዚህ አካባቢ ሙቀት ሊሰማሽ ይችላል፣ ቂልልሽ ይችላል። ሆድሽ እንደ ቅድሞ አይኮማተርም፣ ሞቅ ያለ ስሜት ሊሰማሽ ይችላል። ምግብሽን በደንብ ይፈጫል፣ አፒታይትሽ ይከፈታል። ያኛው ይዘጋል፣ ቁልፍ ነው የሚያደርገው። ለምሳሌ ኢቭን ሰው ሊያሰናክለው የሚመጣ እንኳን ሰው ከመጣ የመጀመሪያው ነፍስሽ ታውቃለች። በመንፈሳዊ ዓለም ልንገርሽ እንደው ሁለተኛውና ልዩነቱና አንድነቱ ሁሉም የተመልካቾች ራሳቸውን ይገምቱት። ከእግዚአብሔር ጋር ጥልቅ ግንኙነት የፈጠረ ሰው አለ። መንፈሳዊ ስፒሪቹዋል የሆነ ሰው ካለ መኖርም አለበት ብዬ አምናለሁ። ለምሳሌ ያም መንፈሳዊ ሰው በስጋዊ ነገር ሊፈትነው የሚመጣ ሰው ካለ ነፍስ ታውቃለች። ነፍስ ስለምታውቅ ያን ሰው ከእግዚአብሔር ሊለይ የሚመጣ
አንድ የሆነ ክፉ መንፈስ የተጫነው ሳምበዲ አለ እየመጣ ነው። ያን ጊዜ ልቡ ነው የሚታወከው። ቀድሞ ልቡ ልትመታት ሆዱ ይታወካል። ምግብ ሁሉ ላይ በላለት ይችላል። ምግብ ሁሉ ላይ ፈጭለት ይችላል። ይሄን ሲሰማ ያ ሰው ነው አሁን በመንፈሳዊ ዓለም ላሉ ነው ምክር የማቀርበው። አንድ ሰው እየመጣ ነው ኔጌቲቭ ኢነርጂ ይዞ ወደ አንተ ቦታ። ያ የኔጌቲቭ ኢነርጂ የተሸከመ ሰው ከአምላክ ሊለይ ነው መስመሩ ላይ መጥቶብሃል ነው። ቶሎ እርምጃ ወይ እንደ ዮሴፍ ሽሽ ወይም ጥፋ ወይም ስልክን አጥፋ አይነት ነው። አሊያ ግን ኢንተርቴን ካረገውና ከተቀበለው መውደቁ አይቀርም። ነፍስ ግን ቀድማ እህል ሁሉ ልዘጋው ትችላለች። በአንጻሩ ደግሞ ደስታ፣ ሰላም እንዲህ አይነት ነገሮች ወደ አንቺ ህይወት ሊመጡ ሲሉ በቃ የምግብ ስሜትሽ በጣም ይከፈታል። በቃ ነቃ ይላል ሰውነትሽ፣ ሊበላልሽም ይችላል። በቃ ያን ጊዜ ማለት ደህንነት ላይ ነው። ተስማምተዋል። ይሄ ነገር ለአንተ የተመቸ ነውና ልክ እንደ የሆነ የተቀደሰ ነገር ወደ አንቺ ፊልድ ኤነርጂ ፊልድ ውስጥ እየመጣ ነው ማለት ነው። ቻርጅ የሚያደርግሽ ያኛው ባትሪሽን ሎ ነው የሚያደርገው። ይሄ ደግሞ ቻርጅ የሚያደርግሽ ነው። ሁለት አይነት ሰዎች አሉ። አንዳንዶቹ ባትሪያችንን ሎ አድርገው ኃይላቸውን አጥተው እኛን የሚያሳጡናሉ። ሁለተኛ ደግሞ ኤነርጂያቸው ከፍ ብሎ እኛን ከፍ የሚያደርገዋሉ። እነዚህኞቹ ደስታና ሰላም ነው በአንቺ ህይወት ውስጥ ሲመጡ የሚሰጥሽ። እነዛኞቹ ደግሞ ኃይልሽን ድሬን ነው የሚያደርጉሽ። መጠውሽ እንድትይ ነው። ከነሱ ጋር ብትይም ብታስቢም ብሰሪም ኃይልሽ ተመጦ ነው የምትገቢው። ይሄኛው ግን በአንጻሩ ስለሆነ ይሄኛው ስሜት በጣም እንደ ቢራቢሮ ኮረራን ከሰማን በቃ ደስታ መጥቷል ነው። ምን እንደሆነ እናቀው። ውስጥሽን ማድመጥ የራስሽ ስራ ነው። ራስሽ ስራን በአግባቡ ካልሰራሽ ነው መዘሩትን ማጨድ ያለ ነገር ነው። ምንም ልናመልጠው ማንችለው ሀቅ ነው። ስለዚህ የመጀመሪያው የሐዘን ስሜትን በዚህ መልኩ ከመጣ የራሳቸው እርምጃ፣ የደስታ ስሜትን በዚህ መልኩ ከሆነ ምክንያቱን እኮ አታቂም። እዚህ ላይም እኮ ምን እንደሆነ እኮ አታቂም። ስሜቱ ነው የሚሰማሽ እዚህ አካባቢ። ግን ሶስተኛውና ከባዱ የክህደት ነው። ክህደት ለምሳሌ ባለትዳር ናቸው እንበል፣ ሁለቱ ባልና ሚስቶች ናቸው። አንዱ እግዚአብሔር የማይወደውን መተማመንን ሊሰብር የሚችልን ኃጢአት ሊፈጽም ይችላል። በዛ ሰዓት ወይ ባል ሊሆን ይችላል ወይ ሚስት ልትሆን ትችላለች ከሌላ አካል ጋር። ያን ጊዜ አንጀትሽ መኮማተር ብቻ ሳይሆን ይወድቃል ስሜቱ። በቃ በጣም ከባድ ስሜት ነው። ያቃል በቃ ምንም አንድነቱን ሲያፈርሰው የሆነ ነገር እንትን ሲልሽ፣ ይሄ ደግሞ እንደ ቅድሙ መንሰፍሰፍ ሳይሆን መውደቅ ጭምር ስሜት ነው ያለው። ይሄኛው ከባዱ ስሜት ነው። ስለዚህ ይሄ ማለት የሆነ ጥብቀትሽና ጽናትሽ አተሻል ነው፣ አንድነትሽን አተሻል ማለት ነው። እና ለምሳሌ ምንድነው የሚሰማሽ? ወዲያው ምን እንደሆነ አታውቂም፣ ብቻ የመሰረትሽው የገነባሽው ነገር ልክ ሲናድ አይነት ነው። ይሄኛው ማለት ከተሰማው ቅድም ያልኩትን ነው። ሰዎች ምን ሊመጣባቸው እንደሚችል ማወቅ ያልኩኝ ያስቀመጥኩት ራሳቸውን እንዲያውቁበት ነው። እና የገነባሹ ነገር ሲፈርስ ይሄ ስሜት ሊሰማሽ ይችላል። ምን ይሆናል? ይሄ አንጀትሽ ክፍል ቅድም ሙቀት ነው አይደል ያልኩት፣ ይሄ ደስ የሚል ሙቀት። ይሄኛው ደግሞ ክፍት ይሆናል፣ ባዶ የሆነ ብቻ የሆነ ባዶ ቅስቅስ የሚል ስሜት ማለት ቆሪር ይባላል። የቀዘቀዘ የቅድሙ ሐዘኑ እንደ ድንጋይ ነው እንደዚህ የተወጠረ፣ ይሄ ግን ቅስቅስ ያለ ስሜት ነው። የሆነ ብቻ ካንቺ የሆነ ነገር እንደወደቀ ሊሰማሽ ይችላል።